ወንድሞቼና እህቶቼ እንደምን ከረማችሁ? ዛሬ ስለተሰጠን ሃይማኖት ስለ መጋደል እናያለን። ይህንንም የምናየው የያዕቆብ ወንድም ይሁዳ ከጻፈው አጭር ግን ትልቅ መልእክት ከያዘ የመጽሐፍ ቅዱስ ክፍል ላይ ነው። ያዕቆብ ወንድም ይሁዳ መልእክቱን ሲጀምር ወይም መጽሐፍ ሲፈልግ የጻፈው ለመጽሐፍ የፈለገው ሐሳብ ስለተካፈልነው መዳን ስላገኘነው መዳን አጽንዖት ሰጥቶ መጽሐፍ ነበር የፈለገው። ግን አንድ ነገር ግድ እንዳለው ይናገራል። እንደዚህ ነው የሚለው፣ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ብዙ ነገር ተዘጋጅቶ ብዙ ነገር አስቦ ስለ መዳናችን ወይም ስለ መዳናቸው ሊጽፍላቸው ብዙ ተግቶ ሳለ ግን አንድ ነገር ግድ አለው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ አለ። ግድ ሆነበት። ስለዚህ አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት በክርስቶስ ኢየሱስ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ አለ። መዳንን መጠበቅ ይበልጣል። እምነትን መጠበቅ ይበልጣል። በእምነት መጽናት ይበልጣል። ስለ ሃይማኖት መጋደል ይበልጣል። ለዚህ ነው ይሁዳ በመልእክቱ ትልቅ ትኩረት የሰጠው ይሄንን። ወንድሞቼ እህቶቼ፣ አሁን አንድ ጊዜ ፈጽሞ ስለተሰጠን ሃይማኖት የምንጋደልበት ዘመን ነው። የምናንቀላፋበት ዘመን አይደለም። የምንጋደልበት ዘመን ነው። ምንድነው የምንጋደለው? አንዳንዶች እንደ ኃጢአተኞች እንደ አንዳንዶች የአምላካችንን ጸጋ በሴሰኝነት እንደለወጡት እንዳንሆን ወይም እንደዚህ እንዳይሆን ኢየሱስን እንደካዱ እንዳይካድ ኢየሱስ እንዳይካድ ወይም ኢየሱስ እንዳንክድ ልንጋደል ይገባል ባለንበት ቦታ። ምክንያቱም ዘመኑ ከባድ ነው። ጊዜው ከፍቷል። የመጨረሻ ጊዜ ነው። ስለዚህ የአምላካችን የተሰጠን ጸጋ አይተናል። ብዙዎች በሴሰኝነት ሲቀይሩት ኢየሱስን ሲያመልኩ የነበሩ ሲክዱ ብዙዎች አይተናል። እኛስ በተሰጠን ጸጋ ምን እያደረግን ያለነው? እግዚአብሔር በሰጠን ጸጋ ምን እያደረግን ያለነው? የተሰጠንን ሃይማኖት ለመጠበቅ እየተጋደልን ያለነው? ወንድሞቼና እህቶቼ አንድ ነገር ማወቅ አለብን። ይሁዳ በዚህ በመልእክቱ ላይ ይነግራቸዋል። አውቃለሁ የተማራችሁ እንደሆናችሁ ብትሆኑም ግን ልንገራችሁ ይላቸዋል። ጌታ ከግብፅ ሀገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ ይላል። የወጡ ስንት ተአምራት ያዩ ነገር ግን የማያምኑ ጠፍተዋል። ይህን ላሳስባችሁ እወዳለሁ። ዛሬ ስላላችሁበት እምነት ስለያዛችሁት ሃይማኖት ልትጋደሉ ይገባል። ወገኖቼ ሆይ ድኛለሁ ብለን እጃችንን አጣጥፈን የምንቀመጥበት ሕይወት አልተሰጠንም። መኖሪያቸውን የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክትንም ይላቸዋል ይሁዳ በመልእክቱ ላይ በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል ይላል። ዝም አላላቸውም።
መላእክት ስለሆኑ ከጨለማ በታች ነው የተቀመጡት። እሱ ብቻ አይደለም፣ እንዲሁም እንደነርሱ ዝሙትን ያደረጉና ሌላን ሥጋ የተከተሉ ሰዶምና ገሞራ በዙሪያቸውም የነበሩ ከተሞች በዘላለም እሳት የተቃጠሉ ምሳሌ ሆነዋል ይላል። ይሁላ ለትምህርታችን የተጻፈ ነው። ቅዱሳን ወንድሞቼና እህቶቼ ስለተሰጠን አንድ ጊዜ ፈጽሞ ስለተሰጠን ሃይማኖት ልንጋደል ይገባል። የተሰጠን ጸጋ በሌላ እንዳይለወጥ ወይም አጠገቦቻችን ያሉ ወንድሞቻችን እህቶቻችን የተሰጣቸውን ጸጋ በሴሰኝነት እንዳይቀይሩ፣ በሌላ እንዳይቀይሩ በጸሎት በምንችለው ሁሉ ልንጋደል ይገባል። እግዚአብሔር ጸጋውን ያብዛልን። እግዚአብሔር ጸጋውን ያብዛልን። ታዲያ ምንድነው ማድረግ ያለብን? እንዴት ነው የምንጋደለው ካልን ቁጥር 17 ላይ እንደዚህ ይላል ሐዋርያው ይሁዳ፣ እናንተ ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ ይላል። ዛሬ የምናየውን ደስ የማይል ነገር ትተን ቅዱሳን ሆይ ቀድሞ የነበረውን ነገር እናስብ፣ ወደ ቀድሞ እንመለስ። ከዛም እንደዚህ ይላቸዋል፣ እነርሱ በመጨረሻው ዘመን በኃጢአተኝነት እንደገዛ ምኞታቸው ይላል፣ እንደገዛ ምኞታቸው እየሄዱ ይላል። ታውቃላችሁ በዚህ ዘመን ሰዎች በገዛ ምኞታቸው የሚሄዱበት ዘመን ነው። የእግዚአብሔርን ሐሳብ ትተው ቃሉን ትተው አገልጋዮች በገዛ መንገዳቸው የሚሄዱበት ዘመን ነው። ዘባቾች የሚያሾፉ፣ በእግዚአብሔር ነገር ላይ የሚዛበቱ ስለነዚህ ሰዎች ሲናገር ስጋውያን ናቸው ነው የሚለው፣ መንፈስ የላቸውም ይላል። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስ እየጸለያችሁ ይላል። ይሄ ነው ተጋድሎ ወንድሞቼና እህቶቼ። እኛ ግን ከሁሉ አስበልጠን በተቀደሰ ሃይማኖታችን ራሳችንን እያነጽን እርስ በርስ እየተናነጽን ልንሄድ ይገባል። በመንፈስ ቅዱስ ኃይል በሚሆነን በሚመራን በሚያበረታን መጸለይ ይገባናል። ወደ ዘላለም ሕይወት የሚወስደውን የጌታችንን ኢየሱስ ክርስቶስ ምሕረት እየተጠባበቅን በእግዚአብሔር ፍቅር ራሳችንን ልንጠብቅ ይገባናል። ወገኖች ሆይ ይህ ዘመን የምናንቀላፋበት ዘመን አይደለም። ይልቁንም አንድ ጊዜ ፈጽሞ ስለተሰጠን ሃይማኖት የምንጋደልበት ዘመን እንደሆነ ምልክት ነው። ብዙ ምልክቶችን እያየን ነው። ብዙ ነገሮች ተበለሻሽተዋል። ብዙ ዘባቾች፣ ብዙ በምኞታቸው የሚሄዱ ሰዎች ተነስተዋል። አብረን ከነዚህ ሰዎች ጋር መቀላቀል የለብንም። እኛ ግን በመልካም በሆነው መንገድ መቆም አለብን። ወንድሞቼና እህቶቼ እንደምን ከረማችሁ? ዛሬ ስለተሰጠን ሃይማኖት ስለመጋደል እናያለን። ይህንንም የምናየው የያዕቆብ ወንድም ይሁዳ ከጻፈው አጭር ግን ትልቅ መልእክት ከያዘ የመጽሐፍ ቅዱስ ክፍል ላይ ነው። ያዕቆብ ወንድም ይሁዳ መልእክቱን ሲጀምር ወይም መጽሐፍ ሲፈልግ የጻፈው ለመጽሐፍ የፈለገው ሐሳብ ስለተካፈልነው መዳን፣ ስላገኘነው መዳን